በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ተከታታዮች የእግዚአብሔር ቤተሰቦችና የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እጅግ ከሚወደዱ በልዩ ናፍቆትና መንፈሳዊ ቅናት ከሚጠበቁ ትልቅ የበረከትና የሱባኤ ወቅት የሆነው ስለ ፍልሰታ ጾም ታሪክ፣ ምስጢር፣ ተአምርና ሥርዓት በሰፊውና በጥልቀት እንነጋገራለን። ፍልሰታ የሚለው ቃል ፈለሰ ከሚለው የዕብራይስጥና የግዕዝ ሥርወ ቃል የተገኘ ሲሆን ትርጉሙም ከአንድ ቦታ ወደ ሌላ ቦታ መዛወር፣ ማለፍ፣ ከአንድ ሀገር ወደ ሌላ ሀገር መሄድ ማለት ነው። የፍልሰታ ጾም ስንል እመቤታችን ቅድስት ድንግል ማርያም ከዚህ ከኃጢአትና ከቃጠሎ ምድር ወደ ገነትና ወደ ሰማያዊት ኢየሩሳሌም የተዛወረችበትን ቅዱስ ሥጋዋ ከመቃብር ተነስቶ ወደ ሰማይ ያረገበትን ምስጢር የምናስብበት ታላቅ ወቅት ነው። ይህ ጾም በየዓመቱ ከነሐሴ 1 ቀን እስከ ነሐሴ 16 ቀን ድረስ ለ16 ቀናት በጽኑ ሱባኤ በጸሎት በስግደትና በቁርባን የሚጾም ታላቅ የቤተ ክርስቲያናችን ሕግ ነው። ከሕፃናት እስከ አረጋውያን ከምዕመናን እስከ መነኮሳትና ሊቃውንት ድረስ በታላቅ ተስፋና ደስታ ይጾሙታል። በየገዳማቱና በየአድባራቱ ሱባኤ ይይዙበታል። ለመሆኑ የዚህ ጾም መነሻ ታሪክ ምንድን ነው? ቅዱሳን ሐዋርያት ለምን ጾሙት? እመቤታችን በስንት ዓመቷ አረገች? የአይሁድ ተንኮልና የታውፋንያ እጅ መቆረጥ ምስጢርስ ምንድን ነው? ቅዱስ ቶማስ በደመና ተጭኖ ሲመጣ ያየው አስደናቂ ትዕይንትስ? እነዚህንና ሌሎችንም የዓመታት ታሪካዊና መንፈሳዊ ምስጢራት በጥልቀት እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። የፍልሰታን ታሪክ በሚገባ ለመረዳት አስቀድመን የእመቤታችንን የምድር ላይ ሕይወት አኗኗሯንና የእረፍቷን ወይም የሞቷን ምስጢር በጥልቀት ማወቅ ይኖርብናል። የቅድስት ድንግል ማርያም የዚህ ምድር የሕይወት ዘመን በጠቅላላው 64 ዓመት ነው። ይህ 64 ዓመት በቅዱሳት መጻሕፍትና በቤተ ክርስቲያን ሊቃውንት ትምህርት በእነዚህ አራት ታላላቅ ምዕራፎች የተከፈለ ነው። የመጀመሪያው 12 ዓመት በቤተ መቅደስ ሲሆን እመቤታችን በ3 ዓመቷ በስፌትና በጸሎት ታገለግል ዘንድ ወደ ቤተ መቅደስ ገባች። እስከ 15 ዓመቷ ድረስ በንጽህና በቅድስና የመላእክት ምግብ እየተመገበች በቤተ መቅደስ ኖረች። ሁለተኛው 9 ወር ከ5 ቀን የዓለም ፈጣሪ አምላክ በድንግልና ጸንሳ በድንግልና ወልዳ በሆዷ የተሸከመችበት ታላቁ ምስጢር የነበረበት ጊዜ ነው። ሶስተኛው 33 ዓመት ከ3 ወር ከጌታችን ከኢየሱስ ክርስቶስ ጋር በምድር ላይ በመመላለስ በቤተልሔም ግቢ፣ በግብጽ በስደት በናዝሬትና በኢየሩሳሌም አብረው የኖረችበትና የጌታን ታምራት ያየችበት ዘመን ነው። አራተኛውና የመጨረሻው 15 ዓመት ከጌታ ዕርገት በኋላ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ለወደደው ደቀ መዝሙር ለቅዱስ ዮሐንስ እናትህን ነዋት አለው። እመቤታችንንም እነሆ ልጅሽ አላት። ከዚያ ሰዓት ጀምሮ ሐዋርያው ቅዱስ ዮሐንስ እመቤታችንን ወደ ቤቱ ወስዶ እንደ እናቱ አድርጎ በትህትና በፍቅርና በክብር አገለገላት። እመቤታችንም ከጌታ ዕርገት በኋላ ለ15 ዓመታት በቅዱስ ዮሐንስ ቤት ኖረች። እመቤታችን ዕድሜዋ 64 ዓመት ሲሞላ የዕረፍት ጊዜዋ ደረሰ። በጥር 21 ቀን አምላካችን ኢየሱስ ክርስቶስ ከእልፍ አእላፋት መላእክት ቅዱሳንና ኪሩቤል ጋር ወረደ። የእናቱን ነፍስ በክብርና በምስጋና ከሥጋዋ ለይቶ ተቀበለ። ወደ ሰማያዊት ኢየሩሳሌምም አሳረጋት። ቅዱስ ሥጋዋ ግን በምድር ላይ ቀረ። ቅዱሳን ሐዋርያት የእመቤታችንን ቅዱስ ሥጋ ገንዘው በክብር ሊቀብሩት ወደ ጌቴሰማኒ መቃብር ይዘው ተጓዙ። ቅዱሳን ሐዋርያት የእመቤታችንን ቅዱስ ሥጋ በአልጋ ወይም ቃሬዛ አድርገው በታላቅ ዝማሬና በቅዱስ ሐዘን ወደ ጌቴሰማኒ መቃብር ይዘው ሲሄዱ በኢየሩሳሌም የነበሩ የአይሁድ ሊቃነ ካህናትና ፈሪሳውያን ታላቅ ቅናትና ቁጣ ተሞሉ። ልባቸው በምቀኝነት ተቃጠለ። ስሙኝ ተባባሉ አይሁድ፣ ልጇ ኢየሱስ ሞቶ ተነሳ፣ ወደ ሰማይ ማረገ እያሉ ሕዝቡን ሁሉ አሳሳቱብን። አሁን ደግሞ እናቱ ማርያም ተነሳች አረገች ሊሉ አይደለምን? ኑ የሐዋርያት ስብከት ለማስቆም ሥጋዋን ከአልጋው ወስደን በእሳት እናቃጥለው ብለው ተማከሩ። በዚህ ጊዜ ከነርሱ መሃል ታውፋንያ ወይንም በአንዳንድ ድርሳናት ታውፋኒ ወይም ታውፋኒያስ የተባለ እጅግ ጨካኝና ደፋር አይሁዳዊ በቁጣ ተነስቶ ወደ ሐዋርያት ሮጠ። የእመቤታችንን አልጋ ገልብጦ ቅዱስ ሥጋዋን መሬት ላይ ለመጣልና በእሳት ለማቃጠል በሁለት እጆቹ አልጋውን በኃይል ያዘ። ነገር ግን አምላካችን እግዚአብሔር የእናቱን ቅዱስ ሥጋ ለውርደት አላሳለፈም።
በዚያው ቅጽበት የእግዚአብሔር መልአክ ቅዱስ ገብርኤል በታላቅ ግርማ በወርቅ ሰይፍ ወረደ። ታውፋንያ አልጋውን እንደያዘ ሁለቱን እጆቹን ከትከሻው ቆረጣቸው። የሱ የተቆረጡ እጆች ከአልጋው ላይ ተንጠልጥለው ቀሩ። አካሉ ግን ደሙ እየፈሰሰ መሬት ላይ ወደቀ። ታውፋንያ በታላቅ ስቃይና ጩኸት ወዮልኝ ጠፋው፣ የእግዚአብሔር እናት ሆይ የእውነት አምላክ እናት ነሽና ማሪኝ ብሎ በሕዝቡ ፊት ጮኸ። ቅዱሳን ሐዋርያትም የሰውየው መከራ አይተው አዘኑለት። ቅዱስ ጴጥሮስም በእውነት ካመንክና ከተጸጸትክ ትፈወሳለህ አለው። ታውፋንያም በልቡ አምኖ ንስሐ በመግባቱ ቅዱስ ጴጥሮስ የተቆረጡትን እጆቹን መልሶ ከአካሉ ላይ ቢያያይዛቸው እንደቀደመው ሙሉ በሙሉ ተፈወሱ። ታውፋንያም በአምላክና ተአምር አምኖ በክርስቶስ አመነ። በዚያው ቅጽበት ግን የእግዚአብሔር መልአክ የእመቤታችንን ቅዱስ ሥጋ ከሐዋርያው ከቅዱስ ዮሐንስ ጋር በመንፈስ ቅዱስ ተቀምጦ ወደ ገነት ወሰደው። ቅዱሳን ሐዋርያት የእመቤታችን ቅዱስ ሥጋ ከአይሁድ ተቃጠለ የሚለው ስጋት ቢወገድላቸውም ሥጋዋ ከነርሱ በመለየቱና ሳይቀብሩት በመቅረታቸው እጅግ አዘኑ፣ አለቀሱም። የአምላካችንን የእናቱን ሥጋ ሳንቀብርና በዓይናችን ሳናይ ሳንሳለም አንቀርም ብለው ወሰኑ። ቅዱሳን ሐዋርያት በሙሉ በመሰብሰብ ነሐሴ 1 ቀን ጀምረው በሱባኤ በጾምና በጸሎት ተወሰኑ። እህልና ውሃ ሳይቀምሱ አልጋ ላይ ሳይተኙ መሬት ላይ እየሰገዱና እግዚአብሔርን እየለመኑ ሱባኤ ያዙ። ሐዋርያት ለ14 ቀን በጽኑ ሱባኤና ጸሎት ከቆዩ በኋላ በ14ኛው ቀን ነሐሴ 14 እግዚአብሔር ጸሎታቸውንና እንባቸውን ተቀበለ። ጌታችን ኢየሱስ ክርስቶስ የእመቤታችንን ቅዱስ ሥጋ ከገነት አምጥቶ ለሐዋርያት ሰጣቸው። ሐዋርያቱም በታላቅ ደስታ በምስጋና በዝማሬና በክብር የእመቤታችንን ሥጋ በጌቴሰማኒ መቃብር ቀበሩት። የፍልሰታ ጾም ታሪክ ሲነሳ የሐዋርያው የቅዱስ ቶማስ ታሪክ ልዩና አስደናቂ ቦታ አለው። ቅዱስ ቶማስ እመቤታችን በጥር 21 ቀን ስታርፍና ሐዋርያት ነሐሴ 14 ቀን ሥጋዋን በጌቴሰማኒ ሲቀብሩ በአገልግሎት ምክንያት በህንድ ሀገር ነበር፣ በቦታውም አልነበረም። ቅዱስ ቶማስ ከአገልግሎት መልስ በደመና ተጭኖ ከህንድ ወደ ኢየሩሳሌም በመመለስ ላይ ሳለ እመቤታችን ቅድስት ድንግል ማርያም እንደ ልጇ ትንሣኤ ከተቀበረች በሦስተኛው ቀን ተነስታ በብዙ መላእክት ታጅባ ወደ ሰማይ ስታርግ በደመና ላይ አገኛት። ቅዱስ ቶማስ እመቤታችን በታላቅ በብርሃንና ክብር ወደ ሰማይ ስታርግ ሲያይ እጅግ አዘነ፣ ተከዘም፣ እንዲህም አለ: ወዮልኝ ወንድሜ ጴጥሮስ የጌታ ትንሣኤ አየ፣ እኔ አላየውም። አሁንም ደግሞ የእናቴን ማርያም ትንሣኤና እርገት ሳላይ ቀረው ብሎ በሐዘን ከደመናው ላይ ሊወድቅ ተመኘ። እመቤታችንም የቶማስን ታላቅ ሐዘንና ቅናት አይታ ደመናዋን አቆመች። ቶማስ ወይ አትዘን፣ አትተክዝ፣ ወንድሞች ሐዋርያት ያላዩትን የኔን ትንሣኤና እርገት አንተ አይተሃል ስትል አጽናናቸው። ለትንሣኤዋና ለእርገቷም ታላቅ ምስክር ይሆን ዘንድ የተገነዘችበትን ጨርቋን ሰጥታው ወደ ሰማይ አረገች። ቅዱስ ቶማስ ወደ ኢየሩሳሌም ደርሶ ከሐዋርያት ጋር ሲገናኝ ሐዋርያት ስለ እመቤታችን ዕረፍት፣ ስለ ሱባኤያቸውና ነሐሴ 14 ቀን ሥጋዋን በጌቴሰማኒ ስለ መቅበራቸው በታላቅ ደስታ ያወሩለት ጀመር። ቶማስ ግን የተቀበለው ምስጢር ደብቆ አላምንም፣ ሞትና ትንሣኤ ለጌታችን እንጂ ለእመቤታችን አይደለም፣ አሳይታችሁኝ ነበር፣ እሷስ አልተነሳችም አላቸው። ሐዋርያው ቅዱስ ጴጥሮስና ሌሎች ሐዋርያት በቶማስ ንግግር አዝነው ቶማስ በጌታ ትንሣኤ ጊዜ ሳታምን ቀርተህ ጎኑንና እጁን ዳሰህ አመንክ፣ አሁንም የእመቤታችንን መቃብር አታምንምን ብለው ሊያሳዩት ወደ ጌቴሰማኒ መቃብር ወሰዱት። መቃብሩ ሲከፍቱት ግን ይበልጥ ደነገጡ። የእመቤታችን ሥጋ በመቃብሩ ውስጥ አልነበረም። የመቃብሩ ጨርቅ ብቻ ታጥፎ ተቀምጦ ነበር። ሐዋርያት ተጨንቀው ሥጋዋ ወዴት ሄደ ሲሉ ተጠያየቁ። በዚህ ጊዜ ቅዱስ ቶማስ ያገኘውን ምስጢር ገለጸላቸው። ወንድሞቼ አትደንግጡ፣ እመቤታችን እኮ ከተቀበረች በሦስተኛው ቀን ተነስታ አርጋለች። እነሆ ወደ ሰማይ ስታርግ አግኝቻት ይህንን ሰበኗን ወይም ጨርቋን ሰጥታኛለች ብሎ ሰበኑን አወጣላቸው። ሰበኑንም ቆራርጦ ለሐዋርያት አደላቸው። ሐዋርያትም ሰበኑን እየተከፋፈሉ ለሕዝቡ ፈውስ፣ በረከትና ተአምራት ማድረጊያ ተጠቀሙበት። ነገር ግን ሐዋርያት ቶማስ የእመቤታችን ትንሣኤና እርገት በዓይኑ አይቶ እኛ ሳናይ አንቀርም ብለው በሚቀጥለው ዓመት ከነሐሴ 1 እስከ ነሐሴ 16 ቀን ሁለተኛውን ሱባኤ ጾሙ። በ16ኛው ቀን ነሐሴ 16 ጌታችን ኢየሱስ ክርስቶስ ወረደ። እመቤታችንን መንፈሳዊ ሊቀ ካህናት፣ ቅዱስ ጴጥሮስን ንፍቅ ወይም ረዳት ሊቀ ካህናት፣
ቅዱስ እስጢፋኖስን ሰራዊተ ዲያቆን አድርጎ ቅዳሴ ቀድሶ ቁርባን አቀበላቸው። ሐዋርያትም የእመቤታችንን ትንሣኤና ዕርገት በዓይናቸው አይተው አረጋገጡ። ታላቅ ደስታንም ተደሰቱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍልሰታ ጾም ከሰባቱ አበይት ጾሞች መካከል አንዱና እጅግ የተወደደው የሱባኤ ወቅት ነው። በኢትዮጵያውያን ዘንድ የፍልሰታ ጾም የሚከተሉት ልዩ መንፈሳዊና ባህላዊ እሴቶች አሉት። ወጣቶችና አረጋውያን ከቤታቸው ወጥተው በየአድባራቱና ገዳማቱ ድንኳን ጥለው ወይም በቤተክርስቲያን ግቢ ተጠልለው ለ16 ቀናቶች ሱባኤ ይይዛሉ። በየዕለቱ ማህሌት፣ ቅዳሴ፣ ሰዓታትና ትምህርተ ወንጌል ይከታተላሉ። የፍልሰታ ጾም የሕፃናት ጾም በመባል ይታወቃል። ሕፃናት በጠዋት ተነስተው በቅዝቃዜው ወቅት ወደ ቤተክርስቲያን በመሄድ እመቤቴ ማርያም እሺ በይኝ እያሉ በጣፋጭ ድምጻቸው ይማልዳሉ። በጾሙ መጨረሻ በነሐሴ 16 ቀን የፍልሰታ ሙቅ ይዘጋጃል። ምዕመናን እህል ንቁ አዘጋጅተው አብረው በመብላትና በመጠጣት ፍቅራቸውንና አንድነታቸውን ይገልጻሉ። ውድ የቻናላችን ተከታታዮች የፍልሰታ ጾም የንስሐ፣ የፍቅር፣ የትህትናና የእናትነት ፍቅር የሚገለጽበት ታላቅ ጊዜ ነው። እመቤታችን ቅድስት ድንግል ማርያም በወልድ የተሰጠችን የሰው ልጅ ሁሉ እናትና አማላጅ ናት። ይህንን ታላቅ የፍልሰታ ጾም በምንጾምበት ወቅት በጾማችን ውስጥ ንስሐን፣ ፍቅርን፣ ለድሆች ማሰብንና ቅድስናን ጨምረን ልንጾመው ይገባል። የጾሙ በረከት የእመቤታችን አማላጅነትና የልጇ የጌታችን ኢየሱስ ክርስቶስ ቸርነት ከሁላችን ጋር ይሁን፣ አሜን። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላምና ደስታ ከእናንተ ጋር ይሁን።